ሰላም ሰላም እንዴት ናችሁ? መልካም አዲስ አመት ለሁላችሁም ስላልተገናኘን በዚህ አመት የአመት ከገባ ጃንዋሪ 6 ነው ዛሬ ለመጀመሪያ ቀን ነው ቪዲዮ ስሰራና ሁላችሁም ካና ደረሳችሁ አሪፍ ጊዜ እንዳሳልፋችሁ እርግጠኛ ነኝ። ልጆቻችን ትምህርት ጀምረዋል። እቺን ሁለት ሳምንት እንግዲህ አሪፍ ጊዜ አሳልፋችኋል ብዬ አስባለሁኝ። እኔም ደግሞ እስቲ ቪዲዮ ልስራ ብዬና ከባለፈው አመት ይዤ ማልሄዳቸው ነገሮች ምንድናቸው ይዤ መቀጠላቸው ምንድናቸው የሚለውን ነገር ለእናንተ ለመናገር ፈለኩና እናንተ ይዛችሁ የምትሄዱት ነገር የኔን ነግራችኋለሁ። እናንተ ደግሞ እስቲ ኮሜንት ላይ ጻፉ። ከባለፈው አመት ቀጥለን ይዘን ማንሄዳቸው ነገሮች ወይም ደግሞ በዚህ አመት ደግሞ ልናድግበት የምንፈልጋቸው ነገሮች ምንድናቸው? የመጀመሪያ 3 ነገሮች ነግራችኋለሁኝ። እኔ ከባለፈው አመት ቀጥዬ የማልሄዳቸው ነገሮች ሊሚቲንግ አስተሳሰብ። እኔም ማስበው ትልቅ ነው እንደዛ አስተሳሰቤን እንደዛ ነው እንጂ መቀጠል እንፈልገው እንደዚህ ትንሽዬ ሚጥጥዬ አስተሳሰብ መቀጠል አልፈልግም። ሌላው ሁለተኛው ደግሞ ኮምፈርት ዞኔ ማሳድገኝ ከሆነ ኮምፈርት ዞኔ ይቅርብኝ። ኮምፈርት ዞኔን ያን ኮምፈርት ሆኜ ማደግና መሻሻል ስለምፈልግ ማለት ነው። ሶስተኛው ደግሞ ዌቲንግ ፐርፌክት ታይም። ለምንም ነገር ምንም ነገር የሆነ ነገር ልንጀምር ስንል ፐርፌክት ታይም የሚባል ነገር የለም። መጀመር ካሰበን ተክ በ2 ደቂቃ ውጤት ለማምጣት የምንፈልግ ከሆነ በ2 ደቂቃ አክሽን ወስደን ወደዛ መቀጠል አለብን እንጂ ፐርፌክት ታይም የሚባል ነገር የለም። እንደውም በአባባል አለ ዓለም 9 ነች ሁሉ ጊዜ 10 አትሞላ ይባላልና አንድ ነገር ካሰብን ወዲያውኑ ወደ አክሽን መሄድ አለብን። ያን ነገር ከባለፈው አመት ዘንድሮ ይዤው ማልሄደው ነገር ነው። በዚህ አመት ደግሞ ማድረግ የምፈልጋቸው ነገሮች እንደ 2-3 ላይ ማተኮር እፈልጋለሁ፣ ግን 2 ነው የምነግራችሁ። አንደኛ ኮንሲስቴንሲ ከሞቲቬሽን ጋራ ነው መስራት እንፈልገው። ሁለተኛው ደግሞ መማር እንፈልገውን ነገር ያለ ፍርሃት አንድ ነገር ጀምራለሁ ካልኩኝ እጀምራለሁ ነውና ያለ ፍርሃት መቀጠል እፈልጋለሁ። እናንተስ ከባለፈው አመት በዚህ አመት ይዛችሁ ማትሄዱት ነገር ምንድነው? በዚህ ላይ ደግሞ በዚህ አመት መስራት የምታስቡት ነገር ምንድነው? ጆርናል ያሌላችሁ ሰዎች ጆርናል ግዙ፣ ቱዱ ሊስታችሁን አዘጋጁና በዚህ አመት ደግሞ አዲስ የምናድግበት የምንሰራበትና የምንለወጥበት አመት ይሁንልን እላለሁ። መልካም ጊዜ ይሁንላችሁ።